አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ የኔ ወዶች? ናፍቃችሁኛል። ዛሬ የመሰለ ፍርፍር አሰራር ነው ላሳያችሁ። ማሻላ በጣም ነው የሚጠመው። ሞክሩት ሰርታችሁ ማለት ነው። ቁርሴንም ራቴንም አሁን ሰርቼ በላሁ እና እዚህ ጋር ጨው ብቻ ነው የምጨምረው። ጨውና ውሃ ኬስ ደቂቅ አስመሩን ነው ማለት ነው። ነጩን ሳይሆን አስመሩን እንደዚህ አድርጌ ነፋዋለሁ እና በጣም አሪፍ ነው። ሞክሩት ስሩና በጣም ይጣፍጣል ማለት ነው። እና ቤተሰቦች ላይክ እያደረጋችሁ ቪዲዮዬን እስከ መጨረሻው ሁሉኝ። ረጅም አይደለም አጭር ናት እና ሰሞኑን ደግሞ ላይ እየገባሁም እየዘየርኳችሁም አይደለም። በጣም ስራ በዝቶብኛል አልመቻችልኝ ብሎ ነው እና ውሃ አርጌ ጨውና ውሃ ዱቄት ብቻ ነው አርጌ እንደዚህ አርጌ ማስለዋለሁ። ትንሽ ቀጠን ብሎብኛል ማለት ነው። ዱቄት አልጨምር ይበዛብኛል። ትንሽ ቀጠን ብሏል። እናንተ በእንደዚህ ባታቀጥኑት አሪፍ ነው። ትንሽ ከረር ቢል አሪፍ ነው ማለት ነው። በእንደዚህ አይነት መልኩ ጋገርኩት። ትንሽ ላላ ብሎብኛል፣ ውሃ በዛብኝ። ይሄ ጥቁር ዱቄት ትንሽ የምንትን የማለት ባህሪ ያለውና ደረቅ ቢል አሪፍ ነው። ከቻላችሁ ሊጡን ወፈር ለማለት ለማድረግ ሞክሩ እላችኋለሁ ቤተሰቦች። ስጋ ምጣዲቱ በጣም ለስላሳ ስለሆነች አልቀበለበጠው ስላለ ማለት ነው። እና እንደዛ አርጌ ያገላበጥኩኝ በደንብ አርጌ ጋገርኩት ማለት ነው። ቃንዴ ልንድኝ ነው ያገላበጥኩት ያለሁት። ምክንያቱም ቦርቡ ትንሽ ውስጡ እንትን የማለት ባህሪ ያለው እንደ ነጩ አይደለም። ስጋም ማባያ ሻይ እየሰራሁ ነው። በዛ እንደዚህ ተቆራረጥኩኝ በኋላ ዘይቱን ሀባ ሶዳና ተምር ነው የማረግበት። አንድ ማንኪያ የሚሆን ዘይቱን 2-3 ሀባ ተምር አርጌ እንደዚህ አርጌ ሀለጥኩት ማለት ነው። ሀላጥ መቀጥቀጫ ካላችሁ ቢቀጠቅጡት የተሻለ ነው ማለት ነው። እኔ ግን ስለሌለኝ እንደዚህ አርጌ ሀላጥ እንዳልኩት በኋላ ይኸውላችሁ ማሻአላ እዚህ ጋ አንዱ የመዲያሜ ነው፣ አንዱ የኔ ነው ማለት ነው። ሴትዮዋ እኔ የቀመስኩት አይቀርባትም ማለት ነው። እና በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ተላይ ሰሊጥ ነው ያረኩበት ማለት ነው። ሰሊጥ አረኩበት። ስጋ ሻያዴኔ ነው የሰራሁት። ማሻአላ ማባያ በጣም ነው የምትመመው ብላችኋለሁ ወዶች። እስከ መጨረሻው የወል ቪዲዮዬን ረጅም አይደለም፣ በጣም አጭር ናት። ላይክ እያደረጋችሁ የኔ ወዶች በጣም ማመሰግነው። የምወዳችሁ ስላልተመቸኝ ነው ያልዘየርኳችሁ። ተቻልኩ ኢንሻአላህ እሞክራለሁ ማለት ነው። ምንም እየተመቻቸልኝ አይደለም። በጣም ደስ እያደረገች ነው ሴትዮዋ። እና መልካም ቀን ወዶቼ።